በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ አርሲ ዞን ሻሸመኔ ወረዳ እምቡሬ ቀበሌ ገበሬ ማህበር ነዋሪ ነው አርሶ አደር ገሮም ሄለሞ። አርሶ አደር ገሮም የ8 ልጆች አባት ነው። ቤተሰቡን የሚያስተዳድረው በግብርና ሥራ ነው። ከ2011 እስከ 2014 ዓ.ም ድረስ ባሉት 4 የበልግና የመኸር ወቅቶች በአካባቢው በቂ ዝናብ ባለመጣሉ ዘር መዝራት አልቻለም። አርሶ አደር ገሮምና የአካባቢው ነዋሪዎች በዝናብ እጥረት ምክንያት በተከሰተው ድርቅ ቤተሰቦቻቸውን ለመመገብ በቀን 2 ሰዓት በእግራቸው ተጉዘው ሻሸመኔ ከተማ የቀን ሥራ ለመስራት ተገደዋል። ዝናብ የጠፋ ጊዜ ያው ሰው ተቸገረ። የሌለው ቀን ሥራም እየሰራ ያለው ደግሞ ላሌለውም የሚሰጥም አለ። የሌለው ደግሞ ቀን ሥራም እየሄደ ይኖራል። ቀን ሥራ እየሰራ ከዚህ እኛ የምንለው 11 ሰዓት ተኩል ነው። ከዚህ የምንነሳ ከ11 ሰዓት ተኩል ተነስተን እስከ 1 ሰዓት ተኩል እስከ 1 ሰዓት አካባቢ እዛ ስራ ቦታ እንደርሳለን። ያገኘነውን ስራ እንሰራለን። ከግንበኛ ጋር እንወጣለን፣ ከአናጺ ጋር እንወጣለን። ከተገኘ ደግሞ ያው ጭቃ ቤት የሚለጠፍ ሰራተኛ ከነሱ ጋርም እንወጣለን። የሚከፈለው 350 ብር ይከፍላሉ። 350 ብር በሚከፍሉበት ሰዓት 50 ብር ቁርስ ምሳ ወይ 100 ብር ቁርስ ምሳ አውጥተን የቀረውን ቤት ይዘን እንሄዳለን፣ ለቤት እንሰጣለን። ያው የተገኘውን ነገር በቆሎም ይሁን ያለውን ነገር ይገዛል። ድንችም በቆሎም ያለውን ነገር ይገዛል። ሌላዋ የሻሸመኔ ወረዳ ነዋሪ የሆነችው በዳቱ ኡስማን በአካባቢው ባጋጠመው የአየር ንብረት መዛባት ምክንያት የእርሻ ሥራ በመስተጓጎሉ በኑሮዋ ላይ ጫና አሳድሮባታል። መሬት ነበረ መጀመሪያ ገዝቼ እኩልም ሰርቼ ምርት ዘርተን እንጠቅማለን። አሁን ዝናብ ጉዳይ ጠፋ። ሲጠፋ በቃ ክሳራ ስለገባን በቃ ወደ ገባ ወጣው። ወደ ገባ ወጥቼ ገባ እየነገድኩ ነው። ከዛ ያገኘሁትን ልጆችን እያሳደግኩ ነው። መጀመሪያ ገዝተን እኩል ወስደን እናርሳለን። አሁን ስለ ዝናብ ጉዳይ በቃ ጉዳት እያመጣ ወጪ በዝቶ ምንም አናገኝም። ልፋት ብቻ ስለሆነ ትተናል። የምዕራብ አርሲ ዞን ሻሸመኔ ወረዳ ካሏት ቀበሌዎች ውስጥ 51 በመቶ ቆላማ፣ 20 በመቶ ወይና ደጋ ሲሆን ቀሪው 29 በመቶ ደጋማ የአየር ንብረት ነው። በወረዳው በበልግና በመኸር ወቅቶች ከፍተኛ የበቆሎ፣ የቦሎቄ፣ የጤፍና የድንች ምርት ይመረታል። ባለፉት 4 ዓመታት ባጋጠመው የአየር ንብረት መዛባት በአካባቢው ምርት ቀንሷል። የሻሸመኔ አካባቢ በአመት 3 በማምረት ነበር የሚታወቅ የነበረው ከዚህ በፊት ማለት ነው። በአመት 3 በዝናብ ብቻ በአመት 3 ይመረታል። ግን ያው የአየር ጸባይ ከማዛባቱ የተነሳ አንድ ጊዜ እንኳን በስርዓት ማምረት አልቻልንም ነበር። በተለይ ያለፉትን 4-5 ዓመታት ችግር ውስጥ ነበረን እውነቱን ለማናገር። በተለይ ቆላማ አካባቢ ማለት ነው። ቆላማ አካባቢ ዝናብ ቶሎ ይገባል፣ ሲገባም ደግሞ ፈጥኖ ይወጣል፣ አይቆይም። ዝናብ አገኘው ብሎ ገበሬ ወደ ማሳ ወጥቶ ማሳውን ሲያርስና ከዘራ በኋላ እህሉ ከበቀለ በኋላ ዝናብ ይቆማል ማለት ነው። እና ይሄ በጣም ብዙ ችግር አምጥቶብናል። አሁን ካለፉት 3 ዓመታት ኦሬዲ እዛ አካባቢ ቶታል ሎስ ነው። ምንም ምርት አላገኘንም ማለት ይቻላል።
እንደምታወቀው ድርቅ ነበር። እንደ ያቆላ አካባቢ ብቻ ሳይሆን እንደ ወረዳ ራሱ ድርቅ ነበር እና ስፔሻሊ እዛ አካባቢ ያሉት ቀበሌዎች ምንም ምርት አልተገኘም። 3ቱን ዓመት ባለመዝነቡ ማለት ነው። መግቢያ ላይ ትንሽ ይዘንባል፣ ገበሬው ወይንም አርሶ አደሩ ዝናብ በወቅቱ ገብቶኛ ብሎ ይዘራል። ከዛም በኋላ ልክ ጀርሚኔት ወይ ደግሞ በቆልት ከበቀል በኋላ ቶታል ያ ዝናብ ይቆማል። እዛ የተዘራው እህል እንዳለ ይጠፋል ማለት ነው። ኢባኑ ረጋይ ሜዳኒ ፈጫፈና ሰዓቴን ቆታና እኛ በዚህ ቀበሌ ውስጥ በግብርና ኑሮ ነው የምንኖረው። ጤፍ እንዘራለን፣ በቆሎ እንዘራለን። ጤፍ ዘርተን በዝናብ እጥረት ይጠፋብናል። ተመልሰንም ቦሎቄ እንዘራለን። አሁንም በዝናብ እጥረት ቦሎቄው ይጠፋብናል። የዚህ ዘር መጥፋት ለረሃብ እንጋለጣለን። ልጆች ትምህርታቸውን እንዳይማሩ ይሆናሉ። ልጆቻችንን ባለሀብቶች ጋር ተቀምጠው እንዲሰሩ እናደርጋለን። እኔም እንደ እናት አልጨክንም። የተቀሩትን ልጆች ለማሳደግ ከተማ ሄጄ የባለሀብት እህል እያበጠርኩ ከዚያ በማገኛት ገንዘብ ልጆቼን የማኖረውና በአጠቃላይ በኑሯችን ላይ ተጽዕኖ አሳድሯል። ዋን ረሃብሰን ዳይመንቴና ፍዳኔ ጋለ ዳይመንቴና ያቺፈን የእርሻ ጊዜ አርሰን ለቤትም ጥቅም ሆኖ ገባም ሽጠን ለልጆቹ ልብስ ገዝተን ደፍተር ገዝተን ተርፎ እንበላለን። አሁን ተጎተን ገባ ውስጥ ውለን ደክመን መጀመሪያ ከቤት እንበላለን። አሁን ደክመን ገባ ውስጥ ሃይ ውስጥ ኖረን ነው የምንሰራ። ዳይማኒ ሰር ዳይማኒ ባርሲፋቸው ወንት ነው ዶጉ ሃንቂና የድርቅ ችግር ስላጋጠመን እስክሪብቶ መግዛት አንችልም፣ ደብተር መግዛት አንችልም፣ ልብስና ሳሙና መግዛት አንችልም። ልጆች ምግብ በደንብ ጠግበው አይበሉ። ልጆች ጠግበው ካልበሉ ጭንቅላታቸው ትምህርት አይቀበልም። በዚህም ልጆቻችንን ሌላ ሰው ጋር እንዲቀመጡ አድርገናል። ፍራቱ ማጅራቸው እንደንደቱ ልቡ ፊያ ካንዶነ ዳይመንቴነን ክሬፈን 8 ልጆች አሉኝ። 3 ሴትና 5 ወንድ አሉኝ። ከዛ ከአምስቱ እየተማሩ ያቋርጣሉ። በቃ የአቅም ማነስ የተነሳ ማለት ነው። አቅም የለም። አንድ ልጅ ብቻ ነው የሚማረው። ከዛ ውስጥ አንድ ልጅ አሁንም እየተማረ ነው። እንደዛም ቀን ስራም እየሰራው ደብተርም ደግሞ ሰውም አንዳንድ ሰው ይገዛል። አማ ናሙ ማቲ ቀባ ማቲ ከነ ሆሬ ማቲ ከነ ሆሬ ጀነ ማቲን ኩን ጀልቀባ ሂምባራታ ይህ የኛ አካባቢ አየር ደግሞ የዝናብ መቆራረጥ አለው። በዚህ ምክንያት ድርቅ ይመታናል፣ እህል ይጠፋብናል። በዚያም ጊዜ ቤተሰብ ይጎዳል። ይህን ችግር ለመቋቋም ባለሀብት ጋር ሄደን 1 ኩንታል በቆሎ በ30 ብር እናበጥርና በሷ ድንች ይዘን እንመጣለን። ባለሀብት አንዳንድ ጊዜ የማያሰራን ጊዜ አለ። ድርቅ በሚኖርበት ጊዜ የቀን ስራ የማያሰራበት ጊዜ አለ። ዝናቡ ቢመቻች ደግሞ ተመልሰን ለመዝራት የዘርና የመዳበሪያ ዋጋ በጣም ስለናረ እሱን ለመግዛት አንችልም። ስለዚህ በአካባቢያችን የዝናብ መቆራረጥ በኑሯችን ላይ ተጽዕኖ እያሳደረብን ይገኛል። ኑአማ ወሪ ሆጀነ እንደንደነ ሆኖ አቾል ደምነ ብር መስዶማን ኩንታለ ኑከናኒ እሲ ሀፋርሲኔ ካነ ጋልጋለጋል ቆላው ማገዶ ይዞ እስከ ደጋው ወስዶ በድንቻ ቀይሮ ሲገቡ ነበር። እስከዚህ ድረስ ደርሷል። እንጨት ይዞ ይዳል፣ ድንቻ ጭኖ ይገባል። ኤክስቼንጅ ማለት ነው። የሚገዛበት ብሩ በእጁ ስለሌለ እንደዚህ ኤክስቼንጅ ሲደረግ ነበረ። በጣም አደጋ ነበረ። እዚህ አካባቢ የማይታወቅ አረም ራሱ መርጅ እየሆነ የመጣበት ሁኔታ ነበረ። የተለያየ ኢንሴክቶች ነበሩ። እነዚህ ተባዎች ምናምን ኢቭን ኢፍ ይሄ አሜሪካን ፎል አርሚ ወርም የሚባለው የበቆሎ ላይ የሚታየው በሽታ ቴል ማለት ነው እና እነዚህ ሁሉ ከግሎባል ዋርሚንግ ደግሞ ከአየር ንብረት ከማዛባቱ የተነሳ ነው። ዞሮ ዞሮ ይሄ ሁላ ምንድነው ያመጣው? በፊት በአመት 2-3 ይመረት የነበረውን ወቅት ወደ 1 አምጥቶታል። ይሄ ደግሞ የምግብ ዋስትና በማረጋገጥ ዙሪያም እንደ ችግር ነበረ። የአየር ንብረት ለውጥ በተለያዩ የዓለማችን ክፍሎች የተለያዩ አደጋዎችን እንደሚያስከትል
ጥናቶች አረጋግጠዋል። በአንዳንድ ስፍራዎች ከመደበኛ የሙቀት መጠን በላይ ሙቀት ያጠቃቸዋል። በሌሎች ስፍራዎች ደግሞ ከፍተኛ ዝናብ በሚያስከትለው የጎርፍ አደጋ ሲጎዱ፣ የተቀሩት ደግሞ ድርቅ ያጠቃቸዋል። ከዓመታት በፊት በሻሸመኔ ወረዳ ባሉ አካባቢዎች በአየር ንብረት ለውጥ ምክንያት ለድርቅ ተጋልጠው ነበር። የአየር ንብረት ለውጥ ባሳደረው ተጽዕኖ በርካታ አርሶ አደሮች ለማህበራዊና ኢኮኖሚያዊ ቀውስ ተዳርገዋል። ራኮ ከሰጋሩ ሀጋውጋ አፉሪ ተኤራ ሀጋውጋ አፉሪ ዮ በቆላሮ በቦሎቄ ዳብሲሳ። ይህ ችግር ካጋጠመን ወደ 4 ዓመት ይሆናል። በዚህ 4 ዓመታት ውስጥ ዝናብ በአጋጣሚ ቢመጣ ጤፍ እንዘራለን። ጤፍ ደርሷል ብለን ስንበቃ ገለባ ብቻ ነው የሚሆነው። አሁን ዝናብ እየጣለ ነው ብለን ቦሎቄ ብንዘራም ዝናቡ ስለሚጠፋ ቦሎቄው ምንም ምርት አይሰጠንም። አታታ ጀደ አባ ቀበናቲ ከኑ አታታ ቢሩ መዳባታ ረከቴ አሁን እኛ ስራ የምንጠብቀው እስከ 4 ሰዓት እስከ 5 ሰዓት እንጠብቃለን። ከዛ ካጣን ደግሞ ወደ ሰፈር እንመጣለን በእግራችን። ባልሰራው በቀንም ደግሞ የሚያግዙ አንዳንድ ፈጣሪ እንትን ያላቸው ሰዎች ይረዳሉ። አንዳንድ ሰው በቃ ባዶአችሁን አትደሩ እያሉ የሚሰጣል። እንደዚህ ለቤት ለኔ ባይሰጡም ለቤት የሆነ ባዶ እንዳታድሩ እያሉ የሆነ በቆሎም ካላቸው ያላቸውን ነገር ይሰጣል። ማረ ጂውምና አንን ኦጀታ ፍራድ ካሴ ማንም ይሁን እንዳለ ጂውምና ኦጀታ ይወደኑ ስራ ፍለጋ እንሄዳለን። ስራ ፍለጋ በምንሄድበት ጊዜ ግን ስራ እናገኛለን ብለን አይደለም የምንሄደው። ከተማ ስንሄድ ብዙ ሰው ነው በአንድ ቦታ ቆሞ ስራ የሚጠብቀው። የቀን ሰራተኛ የሚፈልገው ሰውየው ደግሞ ምናልባት አንድ ሰው ይሆናል የሚፈልገው። ካለነው ውስጥ አንድ ሰው ሲፈልግ ሁሉም ሰው ወደ ሰውየው ይሮጣል። የቀን ሰራተኛ የሚፈልገው ሰውዬ ካለው የሰው ብዛት የተነሳ የሚሸሽበት ጊዜም አለ። ለስራ ከተማ ሄደን ስራ አጥተን ባዶ እጃችንን የምንገባበት ጊዜም አለ። ጎረቤት ካለው ከጎረቤት ተካፍለን የምንበላበት ጊዜም አለ። ከዚያም አልፎ ተርፎ ከቤተሰብ ጋር ተቻችለን ምንም ሳናገኝ እንደዚሁ ያደርንበት ጊዜም አለ። ካናፍ ራኮ አማኬስ ይራዋንተፍ ራኮንኩኒ ፎርማተን ወርገቹ ቀባ የምዕራብ አርሲ ዞን ሻሸመኔ ወረዳ የአየር ንብረት ለውጥ ያስከተለውን ዘርፈ ብዙ ተጽዕኖ መቋቋም ያቃታቸው ነዋሪዎች አካባቢያቸውን ለቀው ለመሄድ ተገደዋል። ምርቱ እዛ አካባቢ ባለማግኘታችን ሰዎች ከዛ አካባቢ ወደ ሌላ አካባቢ እንዲዛወሩ ተዳርገዋል። አንደኛ በዙ በአካባቢያችን ከዛ አካባቢ ተፈናቅሎ ወደ ከተማ ቀን ስራ ለመስራት ልጆቻቸውን ከአንድ ቦታ ወደ ሌላ ቦታ ማጎዳኘት፣ ወደ ዘመድ ጋር መስጠት፣ ሌላ ጋር ሰጥተው ወይም ደግሞ በጉልበቱ እያገለገለ ቤተሰቡንም እየደገመ ራሱም እንዲኖር ፕላስ መማርም ያለበት ያው ምግብ ስትበላና ኢኮኖሚ ሲኖር የምትማረው ትምህርትም ለማቋረጥም ተዳርገዋል። ትምህርት አቋርጦ ወደ ቀን ስራና ወደ አንዳንድ ቦታ የመሄድ እነዚህ ነገሮች አሉ። አንደኛ ወጣቱ በብዛት የተማረም ነው። ከዚህ የተነሳ ወደ ከተማ ይመጣና በቀን ስራም አልፎ አልፎ ደግሞ በሆቴሎችም እንዲሁም በግል ባለሀብቶች ተቀጥሮ ከተማ ላይ ለማስራት የሚደረጉ ጥረቶች አሉ ማለት ነው። አብዛኛው ግን የወጣቱ ክፍል ነው፣ ሴቱንም ወንዱንም ጨምሮ። አልፎ አልፎ ደግሞ ሴት እናቶችም ወደ ከተማ እየመጡ የቀን ስራ እየሰሩ የዕለት እንጀራቸውን ህይወታቸውን እንትን ለማድረግ የሚደረግ ጥረት አለ ማለት ነው። ግብርናው በአየር ንብረት ለውጥ የተነሳ በከፍተኛ ሁኔታ እየተጎዳ ይገኛል። ስለዚህ ይህንን ችግር ለመቋቋም በሌላ በኩል ደግሞ አብሮ ለመኖር የሚያስችሉ ዘዴዎችን መፈለግ የግድ ነው የሚሆነው። በሌላ በኩል ደግሞ ይሄ የአየር ንብረት ለውጥ ከሚያስከትላቸው ችግሮች መካከል አንዱ ፍልሰት ነው። ሰዎች በተለያየ ምክንያት የተነሳ ከሚኖሩበት አካባቢ ወደ ሌላ አካባቢ በውዴታም በግዴታም ይንቀሳቀሳሉ። ነገር ግን ያ እንቅስቃሴ የራሱን የሆነ አሉታዊ ተጽዕኖ ይዞ መጥቷል።
ገጠር ወረዳዎች አካባቢ ባለው የአየር መዛባት ምክንያት የተነሳ ኑሮው ከብዶት ወደ ከተማ የሚመጡ ወደ ከተማ የሚሸሹ ሰዎችም ቁጥራቸው ትንሽ ነው ማለት አይቻልም። እነዛ ሰዎች ወደኛ ሲመጡ ከተማው ላይ ኢምፓክት የራሱ የሆነ ኔጌቲቭ ኢምፓክት አላቸው። ሰዎች ከገጠር ወደ ከተማ ሲመጡ ምንድን ነው ፈልገው የሚመጡት ነው። ስለዚህ ብዙ ጊዜ አንዳንድ ያው በተለያየ ግንዛቤ በተለይ ከከተማ ቁጭ ብለን እነዚህን ሰዎች ስንቀበል የምናይበት እይታዎች አሉ። ለምን ተጨማሪ የሰው ኃይል ገበያው ላይ ይበዛል። ከተማው ላይ ተቀምጠው ጉልበት ስራ የሚሰሩ የነበሩት የተለያየ ዘርፍ ላይ የሰማሩ ሰዎች እነዚህ ሰዎች እንደ ጫና ሊያዩ ይችላሉ። በመንግስትም ረገድ እንዲሁ የፖሊሲ ዝግጅት ከሌለ ያሉትም የኢኮኖሚና ማህበራዊ እድሎች አነስተኛ ከሆኑ ያ ሰው በበዛ ቁጥር ጫናዎች አሉ። እንግዲህ እዚህ ጋር አንድ ማየት ያለብን ምንድነው እነዚህ ሰዎች ወደ ከተማ መጣው የገቢ ምንጭ አግኝተው ስራ ሰርተው ቤተሰቦቻቸው መደገፍ ካልቻለው ነገ የሚከተለው ምንድነው ሙሉ ቤተሰቡ ገጠር አካባቢ ላይ መቆየት ስለማይችል ነቅሎ ወደ ከተማ ይመጣል ማለት ነው። ስለዚህ እዚህ ጋር በጉልበት ያለው ለከተማ ልማትም ለሀገርም እንቅስቃሴ ኢኮኖሚያዊ እንቅስቃሴ አስተዋጽኦ ሊያደርግ የሚችል ጉልበት ያለው የማህበረሰብ ክፍል ሲመጣ እሱን በአግባቡ አስተናግደን ለህይወትም ምክንያቱም ይሄ ሰውዬ የሚያገኘው ገቢ በራሱ ኪስ ብቻ የሚቆይ አይደለም። መለስ ብሎ ደግሞ ገጠር ላይ የሚከናወነውን የግብርና እንቅስቃሴዎች ቤተሰብ ውስጥ ሊገኝ የሚገባውን የምግብ መጠንም ታሳቢ ያደረገ ወጪዎች ነው የሚያወጣው። ስለዚህ አንደኛ ቁም ነገር ማየት ያለብን እንደ ማህበረሰብም እንደ ፖሊሲ አውጪዎችም ከገጠር የሚመጡ ሰዎች ወደ ከተማ የሚመጡት በህይወት ውስጥ የሚያስፈልጋቸውን መሰረታዊ ነገሮች ለማሟላትም ጭምር ነው። በሻሸመኔ ዙሪያ አካባቢ ያሉት ከተማዎች በሙሉ ላይ የሰው ፍሰት አለ በብዛት ማለት ነው። ስራ አጥነት በዛ አንጻር በስፋት አለ። በድርቅ የተፈናቀሉ ግማሾቹ ልጅ ይዞ ግማሾቹ ደግሞ እንደዚሁም እየለመኑ ልጆቻቸውን የሚያኖሩ በቁጥር በጣም ብዙ የሆኑ ህጻናቶች ደግሞ መንገድ ላይ የወጡት በብዛት አለ። ይሄ እንደ ከተማ በጣም አስቸጋሪ ደረጃ ላይ ደርሷል። ሰዎች ሁሉም ስራ ፍለጋ ቢመጡም ከተማ ላይ ያለው ስራ መጠን አነስተኛ። ከዚህ ሰዎች ለምሳሌ በቀን 10 እና ከዛ በላይ ኪሎ ሜትር ተጉዞ መጣው ቀን ሙሉ ስራ ጥበቃ ወይም ፍለጋ ውለው ሲመለሱ ደግሞ ባዶ እጃቸው የሚመለሱበት ሁኔታ ላይ ለቤተሰብ በጣም ትልቅ ጫና አለ። እንደ አውሮፓውያን አቆጣጠር በ1986 የተቋቋመውና በኢትዮጵያ ማህበራዊ ኢኮኖሚያዊና ከባቢያዊ ፖሊሲዎች ላይ ጥናትና ምርምር የሚያደርገው የማህበራዊ ጥናት መድረክ ወይም ፎረም ፎር ሶሻል ስተዲስ ዴንማርክ ሀገር ከሚገኘው የዴንማርክ ዓለም አቀፍ ጥናት ተቋምና በጋና ዩኒቨርሲቲ የፍልሰት ጥናት ማዕከል ጋር በመተባበር በአየር ንብረት ለውጥ ምክንያት የሀገር ውስጥ ፍልሰት በተለይም ከገጠር ወደ ከተማ እየጨመረ መምጣቱን ባደረገው ጥናት አረጋግጧል። ወጣት የሆኑ ብዙም ማህበራዊ ኃላፊነት የሌለባቸው ወጣቶች መሬት የሌላቸው ደግሞ ሎንግ ዲስታንስ ማይግሬሽንን ራቅ ወዳሉ አካባቢዎች ወደ አዳማ ሊሆን ይችላል፣ ወደ አዲስ አበባ በተለይ ደግሞ የስራ ዕድል የሚያገኙባቸው ኮመርሻል ፋርሞች እንደ አበባ ፋብሪካ የመሳሰሉ ፋርሞች የመሳሰሉ ዝዋይ፣ መቂ አካባቢ ይጓዛሉ። ነገር ግን ቤተሰብ ያላቸው የልጆች ኃላፊነት ያለባቸው ጥቂትም መሬት ያላቸው እዛው አካባቢ ወደ ከተሞች በመሄድ የቀን ስራ በመስራት የሚመጡ እንደዚህ አይነት ድሃ የሆኑና ማህበራዊ ኃላፊነታቸው የሰፋ ሰዎች እንደሆኑ ለመረዳት ችለናል። በጥናታችን አንዱ ያየነው ነገር ምንድነው? ከሚነሱበት ቦታ ላይ እንዲሁም ከሚደርሱበት ቦታዎች ላይ ያሉትን ሁኔታዎች ስንመለከት እነዚህ ሰዎች በጣም እንግዲህ በተለይ ለአንድ ቤት አባወራ ወይም የቤተሰብ አባል አሳማኝ የሆነ ገፊ ምክንያቶች አሉ። ከዚህ ውስጥ ለምሳሌ ላለፉት 3-4 ዓመታቶች በጥናት ባደረግንበት አካባቢዎች ላይ ድርቅ ነበረ። ድርቅ በነበረበት ጊዜ ላይ እንግዲህ ሰዎች ከግብርና ማግኘት የሚገባቸውን ምርት አላገኙም። ያ ማለት ምንድነው? ቤት ውስጥ የሚበላ ምግብ እጥረት ተከስተዋል። እንዲሁም ደግሞ ሌሎች በህይወታቸው ላይ ያወጧቸው የሚችሏቸውን ወጪዎች የሚሸፍነው ከግብርና የሚገኘው ገቢ ነው። ስለዚህ በጣም ትኩረት የሚያሻው የህይወትና የኑሮ ቀውሶች ተከስተዋል። በተመሳሳይ ሁኔታ በተለይ አንዳንድ ማህበራዊና ፖለቲካዊ ሁኔታዎች ጋር ተከትሎ
እየጨመረ የመጣባቸው ሁኔታዎች አሉ። ሁለተኛ ከዚህ ድሮ ቀደም ሲል የምናይ የነበረው ከገጠር ወደ ገጠር የሚደረገው ፍልሰት ፋንታ ከገጠር ወደ ከተማ የሚሄድ ፍልሰት አዝማሚያዎች እየጨመሩ መምጣታቸውንም ለማየት ችለናል። የአየር ንብረት ለውጥ በሚያስከትለው ማህበራዊ ችግር የተነሳ ሰዎች በህይወት ለመቆየት አካባቢያቸውን ለቀው ወደ ተለያየ ስፍራ እንደሚሄዱ መረጃዎች ያመለክታሉ። የማህበራዊ ጥናት መድረክ ለችግሩ መፍትሄ አመላካች ነው ያለውን ፕሮጀክት ከ4 ዓመት በፊት ይፋ አደረገ። በአየር ንብረት ለውጥና በፍልሰት መካከል ያለውን ቁርኝት የመመልከት ነው። እንግዲህ እነዚህ ሁለቱ ራሳቸውን የቻሉ ሰፋፊ ችግሮች ናቸው። በመካከላቸው ያለው ቁርኝት ምን ይመስላል? ይሄም በአየር ንብረት ለውጥ ሳቢያ የሚደረጉ ያልተፈለጉ ፍልሰቶችን ምክንያቶቹን ጠንቅቆ በማወቅ እነዚህን ገፊ የሆኑ ደግሞ ኢንተርሚዲየሪ ፋክተሮችን በመዘርዘር ለችግሩ መፍትሄ ለማግኘት ያስችላል፣ የፖሊሲ አቅጣጫዎችንም ምክረ ሀሳብ ለማቅረብ ያስችላል በሚል የተጀመረ ፕሮጀክት ነበር። የማህበራዊ ጥናት መድረክ የአየር ንብረት ለውጥ በሚያስከትለው ችግር ሰዎች ከአካባቢያቸው ለቀው ለፍልሰት እንደሚዳረጉ እንዲሁም በአየር ንብረት ለውጥና በፍልሰት መካከል ያለውን ቁርኝት ለማመላከት ችግሩ በሚታይባቸው አካባቢዎች ጥናት አድርጓል። የፍልሰትም የአየር ንብረት ለውጥም በከፍተኛ ሁኔታ የሚታይባቸውን አካባቢዎች በመምረጥ የተካሄደ ነው። በሰሜኑ የሀገራችን ክፍል በአማራ ክልላዊ መንግስት ደቡብ ወሎ ዞን በተሁለደሬ ወረዳ አካባቢ የተደረገ ሲሆን በደቡብ ደግሞ በስምጥ ሸለቆ አካባቢ ሻሸመኔ ከተማና በአካባቢው የተደረገ ነው። እነዚህ ሁለት አካባቢዎች የተመረጡበት ዋናው ምክንያት ቀደም ሲል እንደጠቀስኩት የአየር ንብረት ለውጥ ተጽዕኖ በጉልህ የሚታይባቸው ከመሆኑ አንጻርና አየር ንብረት ለውጥ ግብርና ላይ የሚያደርሰው ተጽዕኖ ሰዎች ከግብርና ተነቅለው ወደ ከተማና ወደ ተለያዩ ዘርፎች እንዲሄዱ ያደርጋል። ስለዚህ በሁለቱ መካከል ያለው ግንኙነት ትንሽ በቀጥታ እንዲህ ነው ብሎ ማስቀመጥ ባይቻልም፣ ግን አሁን እኛ ለመረዳት የቻልነው በተለያየ መልኩ በቀጥታም ሆነ በተዘዋዋሪ የሰዎች እንቅስቃሴ ላይ ተጽዕኖ ያሳድራል። ይህንንም ደግሞ የበለጠ ተረድተን የአስተዳደራዊና የፖሊሲ ምላሾች እንደሚያስፈልጉት ተረድተናል ማለት ነው። ላለፉት 50 ዓመታት የተሰበሰቡ የሜትሮሎጂ ዳታዎችን በማቀናበር በመመልከት 3 ዋና ዋና ገላጭ የአየር ንብረት ለውጥ አመላካቾችን ለማየት ችለናል። የመጀመሪያው የዝናብ መጠን ነው። የዝናብ መጠን በዚህ ግማሽ ክፍለ ዘመን ውስጥ ከዕለት ወደ ዕለት እየቀነሰ መምጣቱን የሜትሮሎጂ ዴታዎች በሚገባ ያመለክታሉ። ሁለተኛው ደግሞ የዝናብ ስርጭት ሁኔታ ነው። የዝናብ ስርጭት ሁኔታ ከቀን ወደ ቀን እየተዛባ የተለመደውን የዝናብ ካሌንደር እየሳተ መምጣቱ ለግብርና ስራ በጣም አስቸጋሪ መሆኑን ለመረዳት ችለናል። ሶስተኛው የዝናብ መጠን ማነስን ነው። እነዚህ 50 ዓመታት ከዕለት ወደ ዕለት የዝናብ መጠን በሁለቱም አካባቢዎች እየቀነሰ መምጣቱን አሳይቷል። ስለዚህ በጥናቱ መሰረት የአየር ንብረት ለውጥ በተጨባጭ የሚታይ ችግር መሆኑን መረዳት ተችሏል። የአየር ንብረት ለውጥ በተለያዩ ሀገራት ያልታሰቡና የማይገመቱ አደጋዎችን እያደረሰ ነው። የሰዎችን ሕይወት ከመቅጠፍ ባለፈ በርካቶችን ከመኖሪያ ቀያቸው በማፈናቀል ለፍልሰት ዳርጓቸዋል። የአየር ንብረት ለውጥ የሚያደርሰው ጉዳት ድንበር የማይገድበው መሆኑን በመረዳት የማህበራዊ ጥናት መድረክ ለፖሊሲ ግብዓት የሚሆኑ ምክረ ሀሳቦችን በጥናቱ አመላክቷል። የአየር ንብረት ለውጥ ላልተፈለገ ላልታቀደ ፍልሰት የሚዳርገው ፍልሰት ያንን በምን አይነት ሁኔታ ልናቆመው እንችላለን? የሚደርስባቸውን ችግር በፍልሰት ለመቋቋም የሚሞክሩ ቤተሰቦችንና ግለሰቦችን ችግራቸውን ባሉበት ሆነው እንዴት አድርገው ሊቋቋሙ እንደሚችሉ የሚለው ሊታሰብበት ይገባል። ያም ሆኖ ፍልሰት ከተከተለ ያ ፍልሰት በምን አይነት ሁኔታ ሊመራ ይገባዋል? ወዴት ሰዎች አቅደው አልመው የታቀደና የታለመ ፍልሰትን ሊያደርጉ ይችላሉ የሚለው በሰፊው ሊሰራበት የሚገባ ነው የሚል
ምክረ ሀሳብ ነው ከዚህ ጥናት የወጣው። የአየር ንብረትን ለመቋቋም የሚቻልባቸውን ከመነሻቸው ቦታዎች ላይ በቂ ስራ ሊሰራ ይገባል። በዋነኝነት የቤተሰቦችን የመቋቋም አቅም መገንባት ነው። ይሄ ተጨማሪ ከግብርና ባሻገር ከግብርና ወጣ ያሉ የገቢ ምንጮችን መፍጠር መቻል አለብን። ይሄ በፕሮጀክቶች ሊደረግ ይችላል። ይሄ ደግሞ በአዳዲስ የስራ እድሎች መፍጠርም ቅድም እንዳልነው አነስተኛ የሆኑ ኢንዱስትሪዎችን በማቋቋም ያንን መቀነስ ነው። የግብርና ስራቸው በአየር ንብረት ለውጥ ሳቢያ የመጠቃት እድሉን መቀነስ። ያም ማለት ምንድነው? አሁን ካለው የአየር ንብረት ሁኔታ ጋር ተጣጥሞ ሊከናወን የሚችል የግብርና ስራ ላይ ጥናት ምርምር በማድረግ ገበሬዎችን የመቋቋም አቅም ማሳደግ ነው። ይሄ በግብርናው ላይ ነው። ገበሬዎች ይህንን በራሳቸው የሚያደርጉት የተለያዩ ጥረቶችን እንመለከታለን። ለምሳሌ በቆሎ አምራች የነበረው ሻሸመኔ እና ዙሪያው አካባቢ አሁን ከእለት ወደ እለት ወደ ጤፍና ቦሎቄ የማዘንበል ሁኔታዎች ታይተውበታል። ገጠርና ከተማ መካከል ያለው ፍልሰት ከጊዜ ወደ ጊዜ እየጨመረ ነው ያለው። ለዚህ ደግሞ ምክንያት ነው ብለን የምናስበው የአየር ሁኔታ መዛባት ነው። የአየር ሁኔታው እንዳይዛባ በቂና ቋሚ የሆነ ሰስቴናቢሊቲ ያለው ዝናብ እንዲኖር ደግሞ ችግኞችን መትከል ዋና ስራችን አድርገን እየሰራን ነው። እኛም እንደ ተመራማሪ መንግስትም እንደ ፖሊሲ አውጪ እነዚህ ለውጦች ከስር ከስር እየተከተልን በሳይንሳዊ ጥናት እያዳበርን የገበሬውን የመቋቋም አቅም የማሳደግ ሁኔታ ሊኖር ይገባል። በዚህ ረገድ ግብርናን የማዘመን ስራ ጊዜ ሊሰጠው የሚገባ አይደለም። ይህ እንግዲህ በአየር ንብረት ለውጥ ሳቢያ ብቻ ሳይሆን በተለይ ጥናት በሰራንባቸው አካባቢዎች በከተማዎች መስፋፋት ሳቢያ የእርሻ መሬቶች እጅግ እያነሱ በመምጣታቸው ገበሬው ባለው አነስተኛ ይዞታ ላይ ግብርናውን ካላዘመነ በስተቀር ቤተሰቡን በግብርና ራሱን አስችሎ ለሌላውም ይተርፋል ማለት የማያስችልበት ደረጃ ላይ እየደረሰ ነው ማለት ይቻላል። የአየር ንብረት ለውጥ ሁሉን አቀፍ የሆነ ችግር እንደሚያስከትል መረዳት ይቻላል። የመጀመሪያ የችግሩ ተጠቂ የሚሆኑት ቤተሰቦች ናቸው። የእርሻ ስራቸው ይስተጓጎላል። ዝናብ በወቅቱ ካልመጣ ስራቸውን ለመስራት አይችሉም። ቢያመርቱም የሚያመርቱት ምርት በቂ አይሆንም። በዚህ የተነሳ ግለሰቦች ይቸገሩ፣ ማህበረሰቡ ይቸገራል። የማህበረሰብ ችግር ደግሞ የአገር ችግር ነው። ይሄ ኢኮኖሚያዊ ችግር ደግሞ ሌላ ማህበራዊ ጠንቆችንም ኢቨን ፖለቲካዊ ችግሮችንም ሊያስከትል ይችላል። ስለዚህ የችግሩን መጠንና ስፋት በመረዳት ያንን ችግር መቋቋም የሚቻልበትን መንገድ መቀየስ አስፈላጊ መሆኑን መረዳት ችለናል። በዚህ ረገድ የመጀመሪያው ማድረግ የሚገባን የአየር ንብረት ለውጥ መቋቋም፣ ያንን ችግር ሊያስከትሉ የሚችሉትን መሰረታዊ መንስኤዎችን በማየት የአካባቢ ጥበቃ ስራዎችን መስራት ነው። አሁን የተጀመረው የዚህ አረንጓዴ ልማት የዚህ አንዱ አካል ተደርጎ ሊወሰድ ይችላል። የክላይሜቱ ችግር ከአቅማችን በላይ ነው፣ ከአቅም በላይ ነው። ይሄ ክላይሜቱን ዝናቡ አለማዝነብ እኛ ማዝነብ አንችልም። ግን ይሄ ቀጣይነቱ ለወደፊት ምን መደረግ አለበት? የዝናብን ማለት መዛባት ለማለት እንደ መንግስትም እንደኛ ቢሮም ችግኝን መትከል፣ የአካባቢውን የማልማት ስራ ኤሪያ ክሎዥር፣ ተራራዎችን ማልማት፣ የአፈርና የውሃውን እርከን በመስራትና አፈሩ በተለያየ በድፋስም በውሃም በጎርፍም ተጠርጎ ከአንድ ቦታ ወደ ሌላ ቦታ እንዳይሄድ ችግኝ እንዲተክል አንድ የመስሪያ ቤታችን ስራ ነው።